ቤተሰብ እንዴት ናችሁ? ዛሬ ያለነው ዋተርሎ የቅዳሜ ገበያ ነው። እንግዲህ ይሄ ቅዳሜ ገበያ የሀገሪቱ ገበሬዎች ከገጠር ፍሬሽ ፍሩቶችን ዳይሬክት ይዘው መጥተው ለከተማው ነዋሪ የሚያቀርቡበት ነው። ኦልሞስት ፍሬሽ ነው ሁሉ ነገር። ቅዳሜ ምን ጊዜም እዚህ አካባቢ በየአይነት የሆነው የአትክልት አይነቶች የሚሸጡበት ነው። እስኪ ዞር ዞር እያልን ዋጋቸውን አይነታቸውን አብረን እናያለን። አብራችሁን ሆኖ ጉብኝታችንም እንደቀጠለ ነው። እዚህ ጋር ደግሞ ትንሽ ወደ ራሳችን ካሜራውን ዞር አደረግን። ከዛ ደግሞ ዞር ዞር ብለን ገበያውን ማየት ይዘናል። እዚህ አካባቢ የተለያዩ ፍራፍሬዎችን ነው እያየን ያለነው። እንግዲህ የሀገራችን ጎመን የሀገራችን ሁሉ ነገር ማለት ይቻላል እሱ ጋር የምታዩት ነጭ ሽንኩርት ነው። እንግዲህ በኪሎ 4 ብር ወይም $4 እዚህ ጋር ነጭ ሽንኩርትና ቀይ ሽንኩርት አንድ ላይ ያለበትን ሁኔታ ነው እያየን ያለነው። እዚህ ጋር ደግሞ ቀይ ስር፣ ካሮት እንግዲህ ምንድነው የሚባለው? ይሄ ቀይ ስር ነው። አዎ እሱ ቀይ ስር ነው። ይሄ የቀይ ስር ጀማዓ ነው። እዚህ እንዳለ የተሰበሰቡት ባለ ቀይ ስሮች ናቸው። ወደዚህ ጋር ደግሞ እንጃኔ ያላቃቸውም እኛ ሀገር ብዙም አላየሁትም። አሁንም ከማዘርጋ ቀጥለናል ወደ ሌላው። እዚህ ጋር ደግሞ መተናል። እንግዲህ ይሄ ትልቁ የምታዩት ሽንኩርት ነው። ቀይ ሽንኩርት ነው እንደዚህ ትልቅ ሆኖ የምታዩት። እዚህ ጋር ጥቅል ጎመን የሚባለው ነው መሰለኝ። እሱንም 3 ሀባ ያዝን። ከዚች ላይ ተወሰነ 3 ሀባ በ10 ብር ወይም $10። እዚህ ጋር ደግሞ ይሄ የምትመለከቱት ቲማቲም ነው። ይሄ ሙሉ ባለዲው ወይም ይሄ ሙሉ ሽንክለው በ12 ብር። አጠቃላይ የቲማቲም እና የሽንኩርት እንዲሁም ሌሎች ያሉበት ነው ይሄ። እዚህ ጋር ደግሞ ይሄ ፍራፍሬኛ ህፃን እያለን ከዛፍ ሲወድቅ እንበላው ነበር። ይሄንኛው ካሮት ነው። እዚህ ግን እየተሸጠ ነው። እዚህ ጋር ደግሞ የስጋ ጀማዓ ነው። ይሄ በሙሉ የምታዩት ስጋ ነው። ያው ሐላል ነው ሐራም ነው እንዳትሉኝ። እዚህ ጋር ቲማቲም እንግዲህ በሽንክሎ 20 ብር ብሎን ቀንስ አትቀንስ ጭቅጭቅ ያዝንበት ሁኔታ ነው ያለው። ጓድሞ አጠገቤ አለ። ተመልሰን መተናል። አሁንም ቲማቲም ጋር ከዚህ ከቲማቲምና ከሽንኩርት አካባቢ አልወጣንም። ያው ሞርኛ የምንፈልገው እሱ ስለነበረ አማራጮችን ለማየት ዞር ዞር እያልን ያለንበት ሁኔታ ነው ያለው። እዚህ ጋር ደግሞ ብርቱካን የብርቱካን ወረፋ ወደ ብርቱካናችን ደግሞ መተናል። እዚህ ጋር የተወሰነ ብርቱካናችንን ገዛ አደረግን። ከዛም በኋላ ደግሞ ሌሎችም ፍራፍሬዎች ነበሩ። እነዛንም ማንሳት ያዝን። እዚህ ጋር ደግሞ እንጆሮኒ ነው የሚባለው። እሱንም አየን። ያው ውድ ስለሆነ ግን ተውነው እሱን አልገዛንም። ተመልሰን ተንቀሳቀስን ወደ አፕል። እንግዲህ ይሄ ሙሉ የምታዩት ሽንክሎ $15 በዛብናልና በእኛ ሀገር ኮንቴክስት አይደለም በዚህ ሀገር ኮንቴክስት ነው። በስቷል ብለን እሱን ሳንስማማ ቀረን። እሱንም ሳንገዛ ወደ ሌላ ሄድን። ይቀጥላል የቅዳሜ ግብኝታችን። አብሯችሁን ቆዩ።